ዘለሰኛን በአራት ስቴፕ አሳያችኋለሁ። አብራችሁን ቆዩ። የመጀመሪያው ሁለተኛው ደግሞ ቀስ እያልን የምናየው ሶስተኛው አራተኛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ውድ ኦርቶዶክሳውያን ሁላችሁ የዩቲዩባችን ተከታታዮች፣ ዛሬ ዘለሰኛን በመሰንቆ በቀላሉ እንዴት መማር እንችላለን የሚለውን ለጀማሪዎች መግቢያ የሚሆን ነገር በስቴፕ ከፋፍዬ አሳያችኋለሁ ማለት ነው። ቀስ እያልን አብረን እናየዋለን። መሰንቆ ያላችሁ መሰንቆ ይዛችሁ ቁጭ ብላችሁ አብረን እናየዋለን ማለት ነው። ወደ ትምህርቱ ትዝታ ቅኝት ላይ ነው። ዛሬ በትዝታ ቅኝት ነው ማሳያችሁ። ያው አብዛኛው እንትኑ ተመሳሳይ ስለሆነ ፓተርኖቹ ትዝታ ላይ ያለውን ከያዛችሁት ለሌላው መጠቀም ስለሚቻል ማለት ነው እና በትዝታ ቅኝት እናየዋለን አብረን ማለት ነው። ስለዚህ ከመጀመሪያው ስቴፕ እንጀምራለን። የመጀመሪያው የሚሆነው ለመግቢያ መንደርደሪያ የሚሆነንን መግቢያ ነው ማሳያችሁ ማለት ስለዚህ ይሄን ለመስራት መጀመሪያ ከአውራጣታችን ነው የምንጀምረው። አውራጣታችንና ቀለበጣታችንን ወይም ደግሞ የመጨረሻዋን ጣት ማለት ነው ታችኛዋን ጣት በቁጥር ምናይ ከሆነ ይሄን ክሩን 0 ብለን እንይዘዋለን። አውራጣታችን 1 ከዛ 2 መሃል ጣታችን 4 ቀለበጣታችን 5 እንደገና 0 ይሆናል ማለት ነው ተመልሶ። ስለዚህ የመጀመሪያዋን መግቢያ ለመስራት 1 እና 5ን በየተራ በመሃል 0ን እያስገባን በጋራ እናየዋለን ማለት ነው። የመጀመሪያ ስቴፕ ነው። በጋራ አንድ ላይ ስናደርገው የመጀመሪያው ስቴፕ ይሆናል ማለት ነው። ሁለተኛው ከዚህው ከ4 ቁጥር ነው ያቆምነው። ከዚህው ቀጥለን ሁለተኛው ስቴፕ የሚሆነው እንዴት ነው?
ሶስተኛው የሚሆነው ይሆናል ማለት ነው። አራተኛ አጠር አድርጋችሁ አራተኛውን በዚህ እነዚህን የጣት እንቅስቃሴዎች ለመለማመድ የሚረዱን የተወሰኑ እንቅስቃሴዎች አሉ፣ ወይም ደግሞ የጣታችን ለማልመድ የምንጠቀምባቸው ማለት ነው። የመጀመሪያው ቅድም ባየነው መልኩ ይሄን የመግቢያውን በደንብ ረጋ ብለን ጀምረን እያፈጠን መሄድ ነው። ከዛ ደግሞ ሶስቱን እነዚህ አውራ ጣታችንን፣ ጠቋሚ ጣታችንና መሀል ጣታችንን ወይም ደግሞ አንድን፣ ሁለትንና አራትን ማለት ነው እነሱን በየተራ በማቀያየር የምንሰራው ልምምድ ነው ማለት ነው። ከዛ ደግሞ ሁለትን፣ አራትን እና አምስትን ከዛ ደግሞ አራትን፣ አምስትና ዜሮን በመሃል እያደረግ በዚህ መልኩ ጣታችን በደንብ ማፍታታትና ማለማመድ እንችላለን። እነዛን ቅድም ያየናቸው ስቴፖች በሙሉ አንድ ላይ ስናደርጋቸው የሚሰጠን ያው የዘለሰኛ መግቢያ መሰረታዊ የሆነውን እናገኛለን ማለት ነው። በዚህ መልኩ በደንብ መለማመድ ይቻላል። ማንኛውም ጥያቄ የሚኖራችሁ ከሆነ ወይም ደግሞ በተሻለ መንገድ እንድንሰራላችሁ የምትፈልጉ ከሆነ አስተያየታችሁን ኮሜንት ላይ ያስቀምጡልን። ከዚህ በተረፈ ያው ይሄ እንደ መግቢያ መሰረታዊ የሆነውን ነገር የዘለሰኛን ለማወቅ ነው እንጂ ይሄ ብቻ ነው ማለት አይደለም። እናንተ ወደፊት በደንብ ጣታችሁም እየለመደ ሲሄድ በተሻለ መልኩ ቅኝቱንም በደንብ ጥሩ በሆነ ሁኔታ የሚጨማመሩ ነገሮችንም እየጨማመራችሁ መጫወት ትችላላችሁ ማለት ነው። ለጀማሪዎች ግን እንደ መግቢያ እንዲሆን እንደው ምናልባት ከየት መጀመር እንዳለባችሁ ግራ ለገባችሁ ይህንን እያያችሁ የተወሰነ መግቢያ እንዲሆናችሁ በማሰብ የተዘጋጀ ነው ማለት ነው። ለዛሬ የነበረን ትምህርት ይህንን ይመስላል። ቆየ